አትነግረኝም? አልነግርሽም። ቀኑን ሙሉ በጉጉት ልቤን ታንጠልጥለው አልከኝ። አይበቃኝም። ትንሽ መጓጓት አለብሽ። አልወድም። እሺ ስታስጠላ አትወደጂ። ለነገሩ ችግር የለውም። እኔ ከወደድኩሽ ይበቃል። ደግሞ እየተሳደብሽ ነው እንደምንነግርሽ የምትፈልጊው። እና ምን ላድርግ? አበዛሃ። እንደውም አትንገረኝ፣ አልፈልግም። ይቅርብሻል። አዎ እሺ። ግን በህይወትሽ በጣም በጉጉት ስትጠብቂው የነበረውን ነገር ልንገርሽ ስልሽ እንዲህ በቀላሉ ይቅርብኝ ማለት ልክ ነው? ኧረ ተው ግን ስመኝ፣ ተው ግን ትንሽ አላሳዝንህም? ውይ የኔ ቆንጆ፣ አሁን በጣም አሳዘንሽ። በቃ ልንገርሽ፣ ዝግጁ ነሽ? በደስታ። በመጀመሪያ ግን በተለመደው መንገድ እንዴት እንደምትወጂኝ ንገሪኝ። የእኔ ውድ ባሌ፣ ወደፊት የልጆች አባት ከምታስበው በላይ በጣም ነው የምወድ። ኦ ማይ ጋድ፣ የኔ ፍቅር እንደዚህ ስትይኝ እኮ እንዴት ደስ እንደሚለኝ። በቃ እድሜን አሳነሰሽ ወደ ልጅነት እኮ ነው። አንተ ደግሞ ምን ሆንሽ? ምን አደረኩኝ? ሁሌ እነግርሃለሁ፣ አትሰማኝም። እኔ እድሜ ልዩነታችን እያሰብኩ ከአንተ ጋር መኖር አልፈልግም። በቃ እድሜ እኩያዬን አግብቼ እየኖርኩ እንደሆነ ማመን ነው የምፈልገው። በሆነ ባልሆነው ትልቅ ሰው መሆንህን አታስታውሰኝ። ይቅርታ፣ እየረሳሁት እኮ ነው። ድንገት የሚያመልጠኝ ሁለተኛ የለመደኝ። እንደውም ስላጠፋ ትቀጣለህ። ምንም ሌላ ነገር ሳታወራ በፍጥነት ሰርፕራይዝ ንገረኝ። ቀጥል። እሺ፣ ከዛ በፊት የሚባል ነገር የለም። ቅጣት ነው፣ ተናገር። ካልሆነ ግን ስልኩን እዘጋዋለሁ። እሺ በቃ ከሶስት ቀን በኋላ አንቺን ውዷ ባለቤቴን ለማግባት እኔ አላምንም። እውነትህን ነው? እውነቴን ነው። ትኬት ቆርጫለሁ። የስ ታድዬ። ኧረ ተረጋግተህ ለምንድን ነው እንደዚህ ደስታ መቆጣጠር ያልቻልኩት? ድንገት ናፍቅሽኝ ባልሽኝ በአካል ስላገኘሽኝ ነበር። አንተስ ታዲያ የናፈካት ሚስትህን አይደል እንዳያገኘው? እንዴት ደስታ መቆጣጠር ቻልክ? ነው ብዙም ደስ አላለ። በመገናኘታችን ከአንቺና ከኔ ማን ደስተኛ ይመስልሽ? እኔ ነኝ። ይኸው ከአንተ በላይ እየተደሰትኩ አይደል? በእርግጥ እስካገኘሽ ድረስ በጣም ነበር የጓጓሁት። ሳገኝሽም በጣም ደስተኛ ነበርኩ። እንዳለመታደል ሆኖ ደስታዬን እንዳንቺ በግልጽ ማሳየት ስላልቻልኩ ነው እንጂ። እስቲ ልሳምሽ የኔ ቆንጆ። ቃልዬ፣ ሁሌም እንደምነግርሽ አንቺን ከማንም ጋር አወዳድር። ሁሌም የምወድሽ ከልቤና በምክንያት። እኔም የምፈልገውን ስለምታደርግልኝ፣ ነፃነቴን ስለምጠብቅልኝ፣ ሁሉንም ነገር ስለምትለኝ በፍቅር አሸንፈኛል። ቃልዬ፣ ዛሬ አብረን አይደለም እናድር እንዴ? ታዲያ ለማን ትችሉት? ስለዚህ ለቤተሰቦችሽ መንገር ይኖርብሻል። እንደምታውቂው የመጀመሪያ ቀናችን ስለሆነ ይህን ቀን መርሳት ስለማትፈልግ አድርጊ የምልሽ ነገር ታደርጊያለሽ። ታዛዥ ነኝ። ለእናቴም እንደማደር ነግሬያታለሁ። ጉድ። መጀመሪያ ስመጣ ይዤሽ እሄዳለሁ ያልኩሽ ቦታ ነው የምንሄደው። ቀናችንን ከዛ ነው የምንጀምረው። ደስ ይለኛል። እንሂዳ። ለምንድን ነው ግን እዚህ ቦታ ይዘኝ የመጣ? እድሜን ረስቼ ወጣት እንደሆነሻለሁ የምትፈልጊው? አዎ፣ እኔ እናንተ በሁሉም ነገር ተግባብተናል። ብቸኛና እንደሚያለያየን ነገር እድሜያችን ብቻ ነው።
እሱን ከተግባባን የሚያለያየን ነገር አይኖርም ማለት ነው። ልክ ነሽ። እኔም እኮ እዚህ ይዤሽ የመጣሁት ወጣትነቴን ለማስታወስ ነው። ማለት ቦታው ለምንድን ነው ወጣትነትን የሚያስታውስ? በወጣትነቴ እዚህ ቦታ ላይ ብዙ ታሪክ አለኝ። ገባኝ። ከድሮ ፍቅረኛ አንዷን ስለሚያስታውስ ነው አይደል እዚህ ቦታ ይዘኝ መጣ? እንደዛ ነገር ነው። እንደሱ አልፈልግም። ና ተነስ እንሂድ። ቆይ ተረጋጊ። ፍላጎትሽ ወጣት እንደሆንልሽ አይደል እንዴ? አይ ይቅርብኝ። ከድሮ ፍቅረኛ ጋር ያመሳሰልከኝ መኖር አልፈልግም። እኔ የምፈልገው በቀላሉ እድሜ እንድትረሳ ብቻ ነው። ገብቶሃል? አዎ ገብቶኛል። በል ተነስ፣ ና እንሂድ። ኧረ ጠብቂ። መጣሁ። ከዚህ በኋላ ካንተ ጋር እንደዚህ ደስተኛ እየሆንኩ ነው የምኖረው ማለት ነው? እንደዚህ ብቻም አይደለም፣ ከዚህ በላይ ነው ደስተኛ የምትሆነው። አይ እኔ ብዙ አልመኝም። በዚህ ልክ ደስተኛ ካረከኝ በቂ ነው። ግን እኮ አሜሪካ ስትሄጂ ቤተሰቦቼ ሲወዱሽ፣ ቆንጆ ልጆች ስንወልድ ሳትወልጂ በግድሽ ደስተኛ ትሆኛለሽ። እሺ ግን እንዴት አገኘኝ? እንደጠበቅከኝ ነው? ከጠበቅከው በላይ? እውነት ለመናገር ከጠበቅኩሽ በላይ አገኘሁሽ። እስካሁን ባለመምጣቴ በጣም እየቆጨኝ ነው። አንቺስ? እኔ እንኳን እንደጠበቅኩ ነው ያገኘው። ማለቴ ሁሉም ነገር እንደሚመቸኝ ነበር የጠበቅኩት። እንደጠበቅኩት አገኘው። ቴንክ ዩ ቬሪ ማች። ይኸውልሽ ቃልዬ፣ እንደነገርኩሽ እዚህ የሚቆየው ለ1 ወር ነው። በዚህ 1 ወር ውስጥ ሽማግሌ ልኬ አግብቼሽ መሄድ ነው የምፈልገው። እኔ ስለዚህ ሽማግሌ ከመላክ በፊት ቤተሰቦችሽ መታወቅ አለብኛል። እሺ በጣም ጥሩ። በቃ ትንሽና ደስ የሚልሽ ቦታ ወስደሽ ቁርስ ብላ። እሺ እኔ የምልሽ ከመቼ ጀምሮ ግን አንቺ እንደዚህ አይነት ድብቅ ሆንሽ ቃልዬ? እርግጠኛ ሳልሆን ከምነግርሽ ብዬ ነው። የፈለገ ነገር ነው አይደለም። እንደዚህ አይነት ትልቅ ጉዳይ ለሌላ እናትሽ ምን ደብቀሽን ታውቂና ነው እንደዚህ? ጉዳዩ እኮ ትልቅ ስለሆነ ነው የደበቅኩሽ። ለወደፊት ባሌ የሚሆነውን ሰው በደንብ ማወቅና ማጥናት የለብኝም? የወደፊት ባልሽን ከኔ ከእናትሽ ጋር እየተመካከርን ማጥናት ሲገባን እንዴት እንደዚህ ታደርጊያለሽ? ብቻሽን ከጨረስሽ በኋላ ቀለል አድርገሽ እንደዚህ ላገባ ነው ትኛለሽ እንዴ? ቆይ በልጅሽ አትተማመኝም? እሱማ የኔ ልጅ በብዙ ነገር ጠንቃቃ እንደሆንሽ እኮ አውቃለሁ። በቃ በጣም ተጠንቅቄ ነው የወሰንኩት። አይ ቃልዬ፣ እሱ እንኳን በርቀት ይቅርና አብረሽ እንኳን እየኖርሽ የሰውን ልብ ማወቅ በጣም ከባድ። እውነትሽን ነው። ግን እንደምንም አግብቼው ከዚህ ሀገር ልውጣ እንጂ ምናልባት ዋሽቶኝ እንኳን ቢሆን ምን ማድረግ እንዳለብኝ ተዘጋጅቻለሁ። ቆይ ግን አግብቶ ባይወስድሽስ? እሱን ለእኔ ተይው። ልጅሽን ቀላል አድርገሻታል። እሺ አሁን ምን አድርጌ ነው የምትይኝ? ቤተሰቦችሽን አስታወቂኝ ስላለ መጀመሪያ አንቺ ታወቂ። እሺ መቼ ነው የምታስተዋወቂ? ዛሬ ነዋ። በኋላ ቀጥሬያለሁ፣ እንሄዳለን። ይኸውልሽ ቃልዬ አትቸኩይ። ወንዶች ነገሩን የሚያጣድፉት በግርግር ሰርግ ላለመደገስ ነው። እውነቱን ልንገርሽ የመጣው ለ1 ወር ነው። በ1 ወር ውስጥ ደግሞ ሰርግ ላይ ደርስ ይችላል። አትቸኩይ፣ ይደርሳል። በሰርግ ነው ከቤት ተድረሽ በስነ ስርዓቱ መውጣት ያለብሽ። ይሄንን ነገር ደግሞ አንቺ መናገር ቢከብድሽ እኔ ራሴ ቁጭ አድርጌ እነግረዋለሁ። እሺ። ወይኔ እናቴ ደርሶ ነው መሰለኝ ደወለ። ይደውላ። ተረጋጊ። ወይዬ እኔ ባል ቀድመህ እንደደረስክ እንዴ? ቃልዬ ውጣ እስክትይኝ ድረስ እኮ እየጠበቅኩሽ ነው። ውዬ እኔ ጌታ አስቻኮል ኮርስ ታርገው ነው። ልንወጣ ነው። ውጣ። እሺ ናፍቆቴ፣ እወድሻለሁ። እኔም እወዳለሁ። እደውልልሃለሁ ብዬ እርስት አላረኩትም። አንቺ ልጅ ግን ሁኔታሽ ምንም አላማረኝም። እንዴ ከልክ በላይ እየፈጠንሽ እኮ ነው። ተረጋጊ እንጂ። እናቴ ደግሞ ምን የተለየ ነገር አደረኩ? ገና ምንም ሳይያዝ እወድሃለሁ የኔ ጌታ አባቴ ምናምን ምንድን ነው እንደዚህ? እንዴ ማገባው ባሌ እኮ ነው። እና በመታወቂያ ስሙ ልጥራ? ውይ እናቴ እስኪ መጥፎ ነገር አታስቢ። ቀና ቀናውን አስቢ እስኪ በጌታ። እሺ እናቴ ቤት ተነሽ እንሂድ። ተረጋጊ።